بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم بدر حسين يتبعله ونقلسب برقد كذيبة في تمام الناوكو حسين يتبعله ونقلسب برقد كذيبة في تمام الناوكو بدر الشواق وامنه هون زي متاوي جهميوشنا أحباشو تشاق وامنقن الجقوني قرمان عند تسراج فيديو لايه قلسب الله سبحانه وتعالى بوتانا بمثل نقروش لقلس عيق قباهم يمي للملك تصل الفال بمسارته يه يجهنيوش انه يمثلوا تشاتشو اقوامنا كهدنو بماطرات وين بتنزيه سم بماطرات بتنزيه سم الله سبحانه وتعالى ينقب ببهريوشنا مقلساوشن آسبتم الله سبحانه وتعالى راسم بقلصበት አይገልጹም መልእክተኛው الله سبحانه وتعالى በገለጹበት አይገልጹም ይሄን ሁሉ የሚያደርጉ ጊዜ ግን በተንዚህና በማጥራት ስም ነው ለመሆኑ እነዚህ ሰዎች በድሩና መሰሎቹ ለምንድነው አቋማቸውን ብልሹ አቋማቸውን ግልጽ ካደረጉ በኋላ قال الله وقال رسوله ما ያስከትሉት الله سبحانه وتعالى በቦታ ይገለጽም ብለው ይላሉ الله سبحانه وتعالى راسم በዚህ መልኩ ገልጿል ወይ መልእክተኛው الله سبحانه وتعالى በዚህ መልኩ ገልጸዋል ወይ ነው ይሄ ከባድ ባብ ነው ትልቅ ርዕስ ነው አንድን መልእክት ያስተላለፈ ሰው አስከትሎ ማስረጃዎችን ሊጠቅስ ግድ አለበት ይህንን አያደርጉም እነዚህ ግለሰቦች የበድሩ ንግግር الله سبحانه وتعالى ከቦታ የጠራነውና ከላይም ከታችም ከቀኝም ከግራም ከፊትም ከኋላም አለ አንልም ከሚለው ከጀህሚዮች ንግግር ጋር የሚገጥምና ከዛ የተቆረጀ ነው ይህንን ብለውታል ቀደምቶቻቸው የበድሩ ሁሰይን ቀደምቶች الله سبحانه وتعالى በቦታ ይገለጽም ስለዚህም ከላይም ከታችም ከቀኝም ከግራም ከፊትም ከኋላም ተብሎ አለ ተብሎ አይገለጽም ብለው ይላሉ ሰለፎቻችን ሲመልሱባቸው እንግዳውስ አንድ ነገር የለም ብሎ ለማለት ከዚህ የተሻለ አገላለጽ የለም ከዚህ የተሻለ አገላለጽ የለም በርግጥ ነው ለአላህ Subhanahu Wa Ta'ala ቦታ ታሰብታላችሁ ወይ ተብሎ ቢጠየቀኛ በዚህ ጥያቄ ምንድነው የፈለከው ብለን እንላለን ዑሉውን ከሆነ በርግጥ ምን እናሰብታለን አላህ Subhanahu Wa Ta'ala ከአርሹ በላይ ነው ከፍጡራን በላይ ነው ከሰማያት በላይ ነው ምክንያቱም ቁርአንና ሐዲስ ላይ የምናገኘው አቋም ይህንን ብቻ ነውና እናንተ የአላህ Subhanahu Wa Ta'ala ባሮች ሆይ በመካከላችን ያለ መግባባት በተፈጠረ ጊዜ እንድንመልሰው የታዘዝነው ወደ ፍልስፍና